ጤና ይስጥልኝ። ዛሬ የምናወራው ስለ ፌመር ፍራክቸር ወይም ደግሞ የዳሌ አጥንት አንገት ስብራት ይሆናል። የምናየው ከ50 ዓመት በታች ያሉ ታካሚዎች ላይ የሚፈጠር የዳሌ አጥንት አንገት ስብራት ነው። ከ50 ዓመት በላይ ወይም ደግሞ እድሜያቸው ገፋ ያሉ ሰዎች ላይ የሚከሰቱ የፌመር ፍራክቸር በሌላ ቪዲዮ እንገናኛለን። ስለዚህ ይሄ ፌመር ፍራክቸር በወጣቶች ላይ ሲከሰት በተቻለ መጠን በጊዜ ኦፕሬሽን ስብራቱ ወደ ቦታው ተመልሶ መያያዝ ይኖርበታል። እና ምን አይነት ስብራት ሲያጋጥማቸው ታካሚዎችን ወደ ኦፕሬሽን ክፍል አስገብተን ኤክስሬ ማሽን ወይም ደግሞ ሲአርም ፍሎሮስኮፒ ማሽን ይባላል። የኤክስሬ አይነት ነው። በሱ ስብራቱ ወደ ቦታው መመለሱን ካረጋገጥን በኋላ በሱ እያየን በብሎን እናስረዋለን ማለት ነው። እና ስብራት እንደዚህ በኦፕሬሽን በቦታው